መጀመሪያ ከዩቲዩብ ያገኘነው ገንዘብ 8000 ብር ነበር። ዶንኪቲው የመጀመሪያው 8000 ብር አካውንታችን ላይ ሲገባ እኔ ያየሁት ፖቴንሻል ነው። በቃ በትክክል ዛሬ 8000 ብር ከገባ ነገ ስንት ሺህ ብር ሊገባ። ሰላም የዩቲዩብ ፋሚሊ፣ አንድ ነገር ለእናንተ መናገር እፈልጋለሁ። እሸቱ መለሰ በዩቲዩብ መጀመሪያ ክፍያዬ 8000 ብር ነው አለ። እኔ ደግሞ የመጀመሪያ ክፍያዬ 62000 ብር ነው። ልዩነታችን ልንገራችሁ። ልዩነታችን እሱ በ8000 ብር መጀመሪያ ክፍያ ተከፋይ ሆኖ ከዛ በኋላ ምንድነው ያለው? ይሄ ትልቅ ነገር ለኔ ሆነና ከዛ በኋላ ሲቀጥል እየጨመረ እንደመጣ ካወኩት በኋላ የአክስቴ ልጅ ነው ምናምን ከዩኒቨርሲቲ ነው ምናምን አቆምኩታል። ስራ እንዲያቆም ነገርኩት አለ። ስራ ካቆመ በኋላ ተጋግዘን ከሰራ ነው የተሻለ ክፍያ እንደምናገኝ ወደ 20 ወደ 100 ምናምን ሺህ ብር ክፍያችን እንደምናሳድግ አረጋገጥኩና እኔ ደግሞ በመጀመሪያ ክፍያ 62000 ብር ነው ለኔ ከተከፈለልኝ በኋላ እየደከምኩ መጣ። እኔ በቃ ቪዲዮ ባልሰራም ቢሰራም ይከብላል ብዬ አሰብኩትና ጸጥ ማለት ጀመርኩት። በወር አንድ ቪዲዮ መስራት ጀመርኩት። ለካ ነገሩ እዚች ጋር ነው ትልቁ። እሱ በ8000 ብር መጀመሪያ ተከፋይ ሆኖ ስራውን እድገቱን ለማስጨመር ሌላ እሱ የሚያግዝ ሰውን ጎኑ ላይ አመጣ። ስራው በመተጋገዝ መስራት ጀመሩ። እድገታቸው እስከ 110 ቀጣይ ነው ምናምን አለ። እስከ 110 ሺህ ምናምን እየሄደ እየጨመረ መውጣት ጀመረ። እኔ ደግሞ ምን አደረኩት? ስራውን ማቀዝቀዝ ከወር አንድ ቪዲዮ ፖስት ማድረግ፣ ቪዲዮ ፖስት አድርግ ህጋቸው አለማወቅ፣ ትምህርታቸው አለመውሰድ፣ ቪዲዮ ኳሊቲውን፣ ሁክን፣ ሃሽታግን፣ ታይትሉን ብዙ ነገሮችን ሳላቅ ዝም ብዬ መወሰድ ጀመርኩት። ቪዲዮ መውደቅ ጀመረ። የቪዲዮ ኳሊቲ መውደቅ ህጋቸው የጣስኩ። ከዛ የት ገባው? ወደ ሻዶባን ገባው። ከሻዶባን መውጣት ማለት በጣም ዳገት ነው። ስትራይክ ወሰደ፣ ዋርኒንግ ወሰደ፣ ሞኔታይዜሽን ፕሮግራም ተዘጋ። ይሄ ማለት ለእናንተ መናገር የፈለኩት ነገር ቢኖር ሰው እንዴት በእንጀራው ላይ ይቆማል? ሰው እንዴት በእንጀራው ላይ ይቆማል? አንድ ጥያቄ። መልሱ እኛው በራሳችን በእንጀራችን ላይ ከቆም መልሱ በእጃችን ነው። እንጀራ ላይ ቆምኩት ያኛው ለማስመለስ እየጣጣኝ እና እሸቱ መለሰ ይመቸው። ቅድም እሱ በተናገረው ሐሳብ ላይ ሆኜ ሳወራ እሱ በ8000 ብር ብር ክፍያ ተነስቶ ለዓለም ከደረሰ እኔ እንዴት በ62000 ብር ተነስቼ ለዓለም አልደርስም? እኔ እንዴት 100 200 300 ሺህ ብር ለምን አልደርስም አልኩት። ይህ ሐሳብ ተገቢ ነው ወይ ተገቢ አይደለም ወይ? እና እንችላለን፣ እሰራለሁ። ከዛ በኋላ ከወደኩት በኋላ ለመነሳት ጥረት እያደረኩ ነው። ቪዲዮ ሲሰራ እውነት ለማውራት እኔ በቃ ዝም ብዬ ነበር ቪዲዮ ፖስት ማድረገው። ዝም ብዬ ወሰድኩት፣ ከዛም ያስኩት መልቀቅ። ይሄ ማለት በጣም የመጨረሻ 100% ትክክል ያልሆነ ስራ ነው። ዩቲዩብ ሲጀመር ዩቲዩብ የሚፈልገው መጀመሪያ ጭንቅላት ይፈልጋል ለመስራት። ራስን አብስለ ነው ዩቲዩብ ላይ መግባት ያለብን። ዝም ብለን ሰተት ብለን ከጀመርነው በጣም ዋጋ ያስከፍላል። እና ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ እፈልጋለሁ። ሲቀጥል ደግሞ ዩቲዩብ ለመስራት የምትፈልጉ ሰዎች እኔ አሁን ያለበት አርባ ምንጭ ላይ ነው። አርባ ምንጭ ዙሪያ ላይ ዩቲዩብ ለመስራት ዝግጅት ላይ ያላችሁ ልጆች ሰብስክራይበር በማነስ ሰብስክራይበር አለማግኘት ምክንያት ዩቲዩብ መስራት ያልቻላችሁ ልጆች አናግሩኝ። ኮላቤት እናደርጋለን፣ እንሰራለን። ይመቻችሁ። አብርሽ ስማርት ነኝ ከአርባ ምንጭ።